አሁን የምናየው እንዴት አድርጋችሁ አንድ ኮርስን መመዝገብ ትችላላችሁ ነው። ሶ ዌብሳይቱን ስትገቡ አሪፍኬት ዶት ኮም እንደዚህ ነው ፕላትፎርሙ። መመዝገባችሁ እንዳትረሱ፣ ሪጂስተር ማድረጋችሁን። ሪጂስተር ካደረጋችሁ እዚህ ጋር ፕሮፋይላችሁ ላይ የእናንተ ስም እንደዚህ ይኖራል ማለት ነው። ካልተመዘገባችሁ ግን ሌላ ቪዲዮ ስላለ እዛ ላይ ሪጂስተር ማድረጋችሁን እንዳትረሱ። ሶ ሪጂስተር ካደረጋችሁ በኋላ ቤት ነው የምትመጡት። ኮርስ የሚል ከላይ አናቷ ላይ ኮርስ የሚል አለ። ካልሆነ ደግሞ እዚህ ጋር ኦንላይን ኮርስ የሚል አለ። ሶ ኮርስ የሚለው ውስጥ ከላይ እገባለሁ። ኮርስ የሚለው ውስጥ ስገባ ሌላም ኮርሶች አፕሎድ ሲደረጉ እዚህ ጋር ማግኘት ትችላላችሁ። ፕሪቪው ኮርስ ትሉታላችሁ። ሶ ፕሪቪው ኮርስ ስትሉት እንደዚህ ምን ያደርግላችኋል? ያመጣላችኋል ማለት ነው። ሶ ስለ ኮርሱ ያለው ኢንስትራክተሩ ማን እንደሆነ የተለያዩ መረጃዎችን እዚህ ጋር ማየት ትችላላችሁ። ኮርሱ ስንት ሰዓት እንደሆነ፣ ሰርተፍኬት አለው የለው የሚለውን በዚህ በኩል እንደዚህ ማየት ትችላላችሁ። ለጓደኞቻችሁ ሼር ማድረግ ከፈለጋችሁ እችን ሼር ምልክት ጫኑና እዚህ ጋር ኮፒ ብላችሁ ለጓደኞቻችሁ ቴሌግራም ላይ ሶሻል ሚዲያ ላይ መላክ ትችላላችሁ። ካልሆነ ደግሞ ምንድነው የምትሉት እዚች ጋር ፔይ ናው ወይ ደግሞ እናንተ ጋር ኢንሮል ናው ነው የምትለው። ኢንሮል ናው ኦር ፔይ ናው ከመጣች እዚች ጋር ስትጫኑት ወዴት ይሄድላችኋል? ወደ ክፍያ አማራጭ ይሄድላችኋል ማለት ነው። ክፍያ አማራጭ ጋር ሲመጣ ምንድነው የምታደርጉት? እዚህ ጋር ስልክ ቁጥር ነው የምታስገቡት። እዚህ ጋር ምን ታደርጋላችሁ? ስልክ ቁጥር ታስገባላችሁ። ስልክ ቁጥር ካስገባችሁ በኋላ ኢንሮል ናው ነው የምትሉት ማለት ነው። ኢንሮል ናው ስትሉት ቀጥታ ወደ ፔመንት ሜትድ እንደዚህ ይወስዳችኋል። ከዛ በኋላ በዚህ ጋር ቴሌብር ነው የምትፈልጉት። በምንድን ነው መክፈል የምትፈልጉት? ቴሌብር ትክትሉና ፔይ ትሉታላችሁ። ፔይ ስትሉት ስልካችሁ ላይ የቴሌብር ኮዳችሁን አስገቡ ትባላላችሁ። እሱን አስገብታችሁ ፔይ ስትሉት ቀጥታ ሰክሰስፉል ያደርጋል። ኮርሳችሁን የከፈላችሁበትን እዚህ ጋር ዩዘር ፕሮፋይል የሚለው ጋር ስትገቡ ታገኙታላችሁ ማለት ነው። እዚህ ጋር ኮርሳችሁ ይቀመጣል። በእነዚህ አይነት መንገድ አንድ ኮርስ መመዝገብ ትችላላችሁ ማለት ነው።